ለአባቴ ከባድ ጥላቻ ነበር። የኔ ታሪክ ሲጀምር እኔ በጣም ከዝቅተኛ ቤተሰብ ነው የወጣሁት። ማለት በጣም ከዝቅተኛ ስለ ይሄ ነው ያ ነው ብዬ ላስረዳህ የምችለው አይነት ነገር አይደለም። ማለት አንዳንድ ጊዜ ያለ አይደለ ምናልባትም በቀን ወይ ሁለት ወይ አንዴ የምትበላው አይነት ነገር እንደዛ አይነት ላይፍ ነውና ትምህርቴን በጣም ወዳለሁ። ግን ደግሞ የሚገርም ነገር ከተማሪዎች ወይም ደግሞ ከሌሎች ልጆች ዘግይቼ ነው ትምህርት ቤት የምገባው። ያ ምክንያት ደግሞ ጀስት ኢንጆይ ማድረግ ፈልጌ ሳይሆን ቤተሰቦቼ ያንን ነገር ማሟላት ስለማይችሉ ነው። ያ ማለት ደብተር ምናልባት የሚገዛልኝ ወይ መስከረም ግማሽ ላይ ነው ወይ ጥቅምት መጀመሪያ ላይ ነው። ስለዚህ ደብተር ይዤ ለመሄድ ከተማሪዎች እኩል ለመሆን ግዴታ ያንን ጊዜ መጠበቅ አለብኝ እና አስተዳደጌ ብዙ ነገሮቹ በጣም ከባድ ናቸው። በተለይ ከአባቴ ጋር የነበረኝ ነገር ከልጅነቴ ጀምሬ እኔ የአባት ፍቅር አላቅም ስልህ ምናልባት አንተ ልታስብ የምትችለው ነገር ምንድነው? አባቱ ሞቶ ይሆን እንዴ ምናምን ልትል ትችላለህ። አባቴ ያለ በህይወት ስቲል አለ እና አሁን ይህንን ነገር ስነግርህ ግልጽ እንዲሆን ለምፈልገው ነገር የአባትነትን ጥላቻ ወይም መጥፎነትን ላስረዳ ወይም ልነግርህ አይደለም። ግን ለአባቴ ከባድ ጥላቻ ነበር። ምክንያቱ ደግሞ ምንድነው? በቃ ጀስት ለኔ ይሰጠኝ የነበረው እኔና እሱ መካከል የአባትና የልጅ አይነት ግንኙነት አልነበረንም። እንዴት ነው ማለት ከተፈጠርክ ጀምሮ ዝም ብሎ የሚቀጠቅጥ አባት አለ። ዝም ብሎ የሚደበድብ በገባ በወጣ ቁጥር የሚቀጠቅጥ እኔ አላውቅም። አሁን እኔ ብዙ ጊዜ በትምህርት ቤት ህይወቴ በተለያዩ መንገዶች ልጆች አባቴ እንዲያረጋልኝ፣ አባቴ እንዲገዛልኝ፣ አባቴ እንዲሆነልኝ፣ አባቴ ሲሉ እንዴ እውነት አባት እንደዚህ አይነት አባት አለ እንዴ እላለሁ። እንዲህ አይነት አባት አለ? እንዲህ የሚያደርግ አባት አለ? እንዲህ የሚሰራ አባት አለ? እንዲህ ልጁን እንዲህ የሚወድ አባት አለ ብዬ በጣም ህልም የሚሆንብኝ ጊዜ አለ። እኔም ባታምነኝም አባቴ እኔን በስሜ ጠርቶኝ አያውቅም። ሲጠራ ታዲያ ምን ብሎ ነው የሚጠራህ ብለህ የሆነ ጥያቄ ውስጥ ላይ ትፈጥርብሃል። አንተ አህያ ነው የሚል፣ አንተ አህያ፣ አንተ ደደብ፣ አንተ ማትረባ፣ መቼም ሰው አትሆንም፣ ና እስቲ ና ነው የሆነ ሳለው። እንዲህ እየተባልኩ ነው ያደግኩት ከልጅነቴ ጀምሮ። ከዛ በሰዎች ፊት የመቆም ኮንፊደንስ አልነበረኝም። በሰዎች ፊት በብዙ ስብሰባዎች መካከል ራሴን የማብራራት ራሴን የመግለጥ አቅም የለኝም። እጆቼ ሼክ ያደርጋሉ፣ እግሮቼ ይንቀጠቀጣሉ፣ መግቢያው ምን በቃ ይጠፋኛል። ምክንያቱም ኮንፊደንስ የለኝም። ካን ዩ ቢሊቭ ዲስ? እኔ ክላስ ውስጥ ተቀምጬ ተማሪዎች ሁሉ በተሰበሰቡበትና ባሉበት ክላስ ውስጥ እኔን ማንም አያቀኝም። እኔ አለው እንዴ ብዬ ሁሉ ራሴን መጠይቀው ጊዜ ነበር። ማንም አያቀኝ፣ አስተማሪም አያቀኝም፣ እኔም ተማሪም አያቀኝም። this much በጣም የወረደ ለራሴ አመለካከት እንዲኖረኝ አድርጎኝ ነው ያሳደገኝ። እና ክላስ ውስጥ ተቀምጬ እቤት የምደበደበው ዱላ ነው ማየው፣ እቤት የሚወርድብኝ ውርጅብኝ ነው ማየው። ከዛ በቃ ባይመሽና እዚሁ ክላስ ብንቆይ የምልበት ጊዜም ነበር። እና ከዛ የተነሳ እንዴት ነው ሰው አባቱ እንዲሞት ጸልዮ ያውቃል? ማለት ያው አንተ ሰው አባቴ ባልሞተ እናቴ ባልሞተች ምናምን ነው የሚለው። ስለ አባቱ ሞት ጸልየህ ታውቃለህ? በሞተልኝ ምናምን ብለህ እኔ በስነ ስርዓት ጸልዬ አውቃለሁ። እግዚአብሔር ወይ አባቴን ግደለው ብዬ እኔ አቅም የለኝም እሱን መግደል፣ ግን አንተ ግደለው ብዬ ጸልዬ አውቃለሁ።
ግደልልኝና እኔም ልረፍ ምናምን ብዬ ማለት ነው። ቢያንስ ሰው ቢጠይቀኝ አባት አለ ምናምን ብባል ሂጂ መቃብር አሳይና ይኸው አባቴ ማለት ሞቷል ምናምን ብዬ ቢያንስ ስናገር ያምራል። በህይወት ኖሮ በአባት እስክትማረር ግራ እስኪገባ ምናምን የበታችነት እስኪሰማ ከምትሆን ጓደኞቼ የሚፈልጉት ነገር ሁሉ ሲሳካላቸው በአባቶቻቸው ተይዘው የሚፈልጉት ነገር ሲደረግላቸው ሳይ በጣም ሞራል ይወድቅ ነበር። ከዛ አንድ ጊዜ ለእናቴ እንደዚህ አልኳት፣ እባክሽን አባቴን አሳይኝ አልኳት። ማለት አለችኝ ግራ ገብቷት ማለት ነው። አይ ይሄ አባቴ አይደለም አልኳት። በእርግጠኝነት ይሄ ሰውዬ አይደለም አባቴ፣ ወይ ደብቀሽኛል፣ ይሄ እኔ አባት አይደለም። እሷ በቃ በዳዴ ሄደች ማለት ነው። ተንበረከከች ምናምን። ኧረ ልጄ ረባ አባት ነው፣ እኔ ኬት ሌላ ኬት አመጣለሁ